ያላችሁ ተጣሪው ጥሪን በሚጠራችሁ ጊዜ ያኔም እናንተ ሁላችሁም ነፍስ ዘርታችሁ እንደየስራችሁ ልትመነዱ ከምድር ትወጣላችሁ ወለሁ መን ፊስ ሰማዋቲ ወልአርድ ኩሉን ለሁ ቃኒቱን በሰማያትና በምድር ውስጥ ያሉት ህይወት ያለውም ሆነ የሌለው ፍጥረታት በተቀላላው የእርሱ ያላህ ሲሆኑ ሁሉም መላእክት ሰውም ሆነ ጋኔል ለአላህ ፍላጎት የሚታዘዙ ናቸው وهو الذي يبدأ الخلق ثم يعيده وهو أهون عليه وله المثل الأعلى في السماوات والأرض وهو العزيز الحكيم برغت ارسو الله ነው በማህፀን ውስጥ መፍጠርን የሚጀምረው ከዚያም ከሞት በኋላ ነፍስን በመዝራት ህይወትን ይመልሰዋል እርሱም ህይወትን መጀመሪያ ፈጥሮ ከሞት በኋላ በድጋሚ መቀስቀሱ እርሱ አላህ ዘንድ ቀላል ነው ለእርሱም ለአላህ በሰማያትም ሆነ በምድር ከሁሉም ሽንፈትም ሆነ ጉድለት የጠራ ከፍ ያሉ ባህሪያት አሉት እርሱም አላህ ኃያል ፈራጅ ነው ضرب لكم مثلا من أنفسكم هل لكم مما ملكت أيمانكم من شركاء فيما رزقناكم فأنتم فيه سواء تخافونهم كخيفتكم أنفسكم كذلك نفصل الآيات لقوم يعقلون እናንተ በአምልኮ በአላህ የምትጋሩ ሙሽሪኮች አላህ ለእናንተ ከነፍሶቻችሁ ምሳሌን ያደርግላችኋል ይሄውም ለእናንተ የምትቆጣጣራቸው ባሮቻችሁን ከኛ ከቸርናችሁ ሲሳይ እናንተ ከነርሱ ጋር እኩል ተጋሪ ይላችሁን በክፍል ጊዜ አድሎ እንዳይፈጸም እናንተም ነፃዎች እርስ በርሳችሁ እንደምትፈራሩት ለነርሱም ለባሮቻችሁ ትፈራላችሁን ይህንን ፈጽሞ አታደርጉትም ታዲያ ለፈጣሪና ለፍጡር ስልጣንን እንዴት እኩል ታከፋፍላላችሁ እንደዚሁም ለሚያስተውሉ ህዝቦች አንቀጹን እናብራራለን بل اتبع الذين ظلموا أهواءهم بغير علم فمن يهدي من أضل الله وما لهم من ناصرين እንደዚሁም እነዚያ ራሳቸውን በዳዮች ያለ ዕውቀት ስሜታቸውን ተከተሉ በአምልኮ ማሻረክንና ክህደትን የሙጥኝ በማለቱ አላህ ያጠመመውን ማን ይመራዋል እንደዚህ አይነቶቹ ከቅጣት የሚያድናቸው ረዳቶች ምንም የላቸው فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون አንተ ነብይ ሆይ ከሃዲያን ቢቃወሙህም ለሃይማኖቱ ለኢስላም በማዘንበል ፊትህን ሙሉ ፍላጎትን አላህ ለፈጠራት ለኢስላም መመሪያ ቀጥ አድርግ አላህ ሰውንም የፈጠረው በዚያች በኢስላም መመሪያ ላይ እንዲመቸው በማድረግ ነው ማለትም የሰው ልጅ የተፈጠረው ለሸሪዓ ህግ ምቹ እንዲሆን ተደርጎ ነው አላህ ለፈጠረው ለኢስላም ሃይማኖት ምንም ቅያሪ አይኖረውም ያም የኢስላም ሃይማኖት ቀጥተኛ ሃይማኖት ሲሆን ነገር ግን አብዛኛዎቹ ሰዎች ይህንን ሐቅ አያውቁም منيبين إليه واتقوه وأقيموا الصلاة ولا تكونوا من المشركين ሁሉንም አጉል እምነት በመተው ወደ እርሱ ወደ ኢስላም ብቻ ተመላሾች ሁኑ አላህንም ብቻ ፍሩት ሰላትንም ወቅቱንና ስርዓቱን በመጠበቅ በትክክል ስገዱ ከአጋሪዎችም ጋር አትሁኑ من الذين فرقوا دينهم وكانوا شيعا كل حزب بما لديهم فرحون እነዚያ ሃይማኖታቸውን ከቀየሩትና ክፍልፋዮች ከሆኑት ጋር አትሁኑ ሁሉም ቡድን እነርሱ ዘንድ ባለው መንገድ ብቸኛና ሐቀኛ አድርገው ስለሚገምቱ ደስተኞች ናቸው وإذا مس الناس ضر دعوا ربهم منيبين إليه ثم إذا أذاقهم منه رحمة إذا فريق منهم بربهم يشركون ሰዎችም በተለያየ አደጋ ጉዳት በሚነካቸው ጊዜ ፍጹም ወደ አላህ ወደ እርሱ ተመላሽ ሆነው ጌታቸውን ብቻ ይለምናሉ አላህም ጉዳቱን አስወግዶ ከርሱ ዘንድ የሆነውን ጸጋውን በሚያቀምሳቸው ጊዜ ከዚያም ከነርሱ ውስጥ ከፊሎቹ በጌታቸው አላህ በአምልኮ ያጋራሉ ليكفروا بما آتيناهم فتمتعوا فسوف تعلمون አጋሪያን በሰላማቸው ጊዜ በፈጣሪያቸው አምልኮ የሚያጋሩት በሰጠናቸው ጸጋ ስለሚክዱ ነው ከሃዲያን በምድር ዓለም ለጊዜው ተጠቃቀሙ የክህደታችሁንም አስከፊ ውጤት ወደፊት ታውቁታላችሁ أم أنزلنا عليهم سلطانا فهو يتكلم بما كانوا به يشركون ወይንስ አጋሪያን በእነርሱ ላይ መጀመሪያ አውርደንላቸው እነርሱም መረጃ በአላህ አምልኮ ያሻረኩበት በነበረው ጉዳይ ስለ ሐቀኝነታቸው ይናገራልን ፈጽሞ ባዕድ አምልኮን በማበረታታት የሚናገር መጽሐፍ ፈጽሞ የለም وإذا أذقنا الناس رحمة فرحوا بها
وإن تصبهم سيئة بما قدمت أيديهم إذا هم يقنطون ለሰዎች ጸጋችንን ስናቀምሳቸው በጉራ ተወጥረው ይደሰቱበታል። ፈጣሪን አያመሰግኑም። እጆቻቸውን ባስቀደሙት ወንጀል ሰበብ መከራ ሲገጥማቸው ያኔም እነርሱ ተስፋ ይቆርጣሉ። أولم يروا أن الله يبسط الرزق لمن يشاء ويقدر إن في ذلك لآيات لقوم يؤمنون ሰዎች በርግጥ አላህ ሲሳዩን ለሚፈልግ ሰው እንደሚያሰፋና ለሚፈልገውም ሰው እንደሚያጠባ አያዩምን? በርግጥ በዚህ ለሰዎች ሲሳይን በማስፋትና በማጥበብ ጥበብ ውስጥ ለሚያምኑ ሰዎች ተአምር አለበት። فآت ذا القربى حقه والمسكين وابن السبيل ذلك خير للذين يريدون وجه الله وأولئك هم المفلحون አማኝ ሆይ ለዝምድና ባለቤት በቂ መተዳደሪያ ለሌለው ለምስኪንና ከአካባቢው በጣም ለራቀው ለመንገደኛ በመርዳት ተገቢውን ምጽዋት ስጥ። ይህም ለተቸገረ መስጠት ለነዚያ በመልካም ስራቸው ያላህን ፊት ለሚፈልጉ የተሻለ ነው። እንደነዚህ አይነቶቹም ናቸው ያላህን ምንዳ ገነትን በማግኘት ከቅጣት የሚድኑት። وما آتيتم من ربا ليربو في أموال الناس فلا يربو عند الله وما آتيتم من زكاة تريدون وجه الله فأولئك هم المضعفون በሰዎች ገንዘብ እንዲጨምርላቸው የምትሰጡት ጭማሪ የአራጣ ገንዘብ አላህ ዘንድ አይጨምርም፣ በረከት አይኖረውም፣ እንዲያውም ረድኤት አልባ ይሆናል። የአላህን ፊት ውዴታን በረከቱን ፍለጋ የምትሰጡት ምጽዋት እንደነዚህ አይነት ሰጪዎች እነርሱ ናቸው ደራቢዎች፣ ማለትም የአላህን ውዴታውንም ሆነ በረከቱን በማግኘት ድርብ አትራፊዎች ናቸው። الله الذي خلقكم ثم رزقكم ثم يميتكم ثم يحييكم هل من شركائكم من يفعل من ذلكم من شيء سبحانه وتعالى عما يشركون ያ የፈጠራችሁ ከዚያም ሲሳዩን የቸራችሁ ከዚያም በሞት የሚይዛችሁ ከዚያም ከሞት በኋላ ሕያው የሚያደርጋችሁ አላህ ነው። ታዲያ የምታጋሩባቸው ጣዖታት በዚህ በህይወት በሞትና ከሞት በመቀስቀስ ሂደታችሁ ውስጥ አንዳችን የሚፈጽሙት ነገር አለን? ፈጽሞ የለም። ጣዖታት በተፈጥሮ ሂደት ውስጥ የሚያከናውኑት ምንም ነገር የለም። እንግዲያውስ ለአላህ ሸሪኮችን በማበጀት ለምን ታመልካላችሁ? አላህ ከሚያሻርኩበት ከጎደለ ባህሪ ሁሉ የጠራና የተለቀ ነው። ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون ሰዎች በእጆቻቸው በሚሰሩት የወንጀል ሥራ ሰበብ በየብስና በባህር የጦርነት የረሃብ የበሽታና የተለያዩ ጥፋቶች ተከሰቱ። አላህም ይህንን ጥፋት ፈተና ያመጣው ሰዎች ከፊል በሰሩት ወንጀል ቅጣትን ሊያቀምሳቸው ሲሆን ምናልባትም ወደ ቀጥተኛው መንገድ ይመለሱ ይሆናል። قل سيروا في الأرض فانظروا كيف كان عاقبة الذين من قبل كان أكثرهم مشركين አንተ ነብይ ሆይ ነብይነትህን ለሚያስተባብሉ በምድር ላይ ተጓዙ። እነዚያ በፊት የነበሩ ነቢያት የሚያስተባብሉ ከሃዲያን መጨረሻቸው እንዴት የከፋ እንደነበረ ተመልከቱ በላቸው። አብዛኛዎቹም በየዘመናቱ የነበሩ ህዝቦች በአላህ አምልኮ ላይ አሻራኪዎች ነበሩ። فأقم وجهك للدين القيم من قبل أن يأتي يوم لا مرد له من الله يومئذ يصدعون አንተ ነብይ ሆይ ከአላህ ውሳኔ ማንም መላሽ ለሌለው የዓለም ፍጻሜ ቀን ከመምጣቱ በፊት ለቀጥተኛው ሃይማኖት ለኢስላም ትእዛዛቱን በመከተል ክልክሎችን በመራቅ ፊትህን አቅጣጭ፣ ትኩረት ስጠው። በዚያም በዓለም ፍጻሜ ቀን ሰዎች እንደየሥራቸው ሊመነዱ ለሁለት ይከፈላሉ። من كفر فعليه كفره ومن عمل صالحا فلأنفسهم يمهدون በኢስላም የካደ ሰው የክህደቱ ውጤት ማለትም የገሃነም እሳት በራሱ ላይ ነው የሚሆነው። በኢስላም አምኖ መልካምንም የሰራ እንደነዚህ አይነቶቹ ለነፍሶቻቸው የገነትን መስፈሪያ ያመቻቻሉ። ليجزي الذين آمنوا وعملوا الصالحات من فضله إنه لا يحب الكافرين ዓለም ፍጻሜ ሲደርስ ሰዎች ለሁለት የሚከፈሉት እነዚያ ያመኑትና መልካምንም የሰሩትን አላህ በትሩፋቱ ገነትን ሊመነዳቸው ሲሆን በርግጥ እርሱ አላህ ከሃዲያንን አይወድም። ومن آياته أن يرسل الرياح مبشرات وليذيقكم من رحمته ولتجري الفلك بأمره ولتبتغوا من فضله ولعلكم تشكرون
ከአላህ ታምራቶች ውስጥም ዝናብ ከመዝነቡ በፊት አብሳሪ ንፋሶቹን መላኩ ሲሆን በዝናቡም አላህ ከጸጋው ሊያቀምሳችሁ መርከቦቹን በትእዛዙ ሊንሻለሉ ከአላህ ትሩፋቶችም ልትፈልጉና ታመሰግኑም ዘንድ ነው። ወለቀድ አርሰልና ሚን ቀብሊከ ሩሱለን ኢላ ቀውሚሂም ፈጃኡሁም ቢልበይናት ፈንተቀምና ሚነል ለዚነ አጅረሙ ወካነ ሐቀን ዐለይና ነስሩል ሙእሚኒን። አንተ ነቢይ ሆይ